ጠዋት ሻዕቢያ እኛን ይሄንን ጥሶ አይወረንም አንልም። እብዶች ስለሆኑ መቼ እንደሚያብዱ አይታወቅም። የሚያብዱበትን ቀን የመጠበቅና የማየት ጉዳይ ካልሆነ በስተቀር ከሻዕቢያ ወረራ ሊመጣ ይችላል። በኢትዮጵያ ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ቡሬ ለኔ የተሰጠኝ ግዳጅ ከኔ ፊት ለፊት ያለው የኤርትራ ሰራዊት ክፍለ ጦሮች 8 ነበሩ 525ኛን ጨምሮ ማለት ነው። ጦርነት ተጀመረ፣ ተጨፈጨፈን። አንድም ቦታ ፈቀቅ ማድረግ አልቻልንም። ትላንትና ሻዕቢያን አሸንፈናል። የሻዕቢያን ሰራዊት ጠራርገን ከሀገራችን አስወጥተን የሀገራችንን ሉዓላዊነት አስከብረናል። አይጋ የሚባል ውጊያ ነበር። ለምሳሌ የዚህ ባድመ የተለቀቀበት ጊዜ የባድመ ውጊያ ባድመ ተለቀቀና ባድመ ሲለቀቅ ትዕዛዝ ተሰጥቶ በአይጋ በኩል እንዲገባ ተደረገ። እንደ ቄራ ከፍት ነው የገባነው። ታንኩን ለገበያ እንደሚሄድ በጎች ነው የነዳው። አንድን ጦርነት ለማሸነፍ 50 እጁ ወይም 50% የሚያልቀው በዝግጅት ነው። ጥሩ የተዘጋጀ ሰራዊት አሸናፊ ይሆናል። ቄራ ገባን፣ ተጨፈጨፈና ተመለሰ። የኛ ሰራዊት ባዳ ፌዘኛ ነው። ባዳ አንደኛ ወታደርም አይደለም፣ እስክስተኛ ነው፣ ዳንኪረኛ ነው። በዚህ መሃል ልብስ አልብሶ አመጣው አጫዋች ነው። በኢህአዴግ ጊዜ ይሄ አልነበረም። ምክንያቱም ወታደሩ የኢህአዴግ ሰራዊት ስለነበረ ማለት ነው። በነገራችን ላይ በኢህአዴግ ጊዜ ሰራዊቱ መደበኛ እንዲሆን አልተፈለገም።